ሰላም እንደገና ዶክተር ውዴ ምህረት ነኝ። አሁን ደግሞ በ21/09/2016 የጻፍኩት ግጥም አነብላችኋለሁ። የዚች ግጥም ርዕስ የአሁኗን ደቂቃ የሚል ነው። የአሁኗን ደቂቃ ይቺ ዛሬዋን የአሁኗን ደቂቃ እኔ የምጽፍባት ይህችን ትረካ እያሰብኩኝ ሳለሁ የህይወትን ትርጉም በምን ነው ምለካ? ለምን እዚህ ያለው ነፍሴስ በምን ትርካ? ለሆነው ጥያቄ ለአዳም ልጆች ሁሉ ከዘመናት በፊት የኔም ነበር ቅሉ። ኢየሱስ ሲያገኘኝ የህይወት ትርጉሙ ተትረፈረፈልኝ ያምላኬ ሰላሙ። አሁንም ደግሞ ዛሬ ህይወት ውጣ ውረድ ቢኖረውም እንኳን በዚህ እስካለሁኝ በስጋዬ ድኳን አንዴ ከፍ አንዴ ዝቅ ደግሞ ጸና ደግሞ መባነን ደግሞ ጨነቅ ደግሞ ፈራ ደግሞ ጌታን ሳየው በአባቴ በቃሉ ስጸና። ይህች ያሁኗ ሰዓት ያሁኗ ደቂቃ ወሳኝ ነች ለኔ። በህይወት ለመቀጠል በእርሱ ለመኖሬ ይቅርታን በማድረግ ጌታዬን በመምሰል እርሱም በመፈለግ በልዑሉ ጥላ ሁሌ በመሸሸግ የሚያናውጥ ነገር ደግሞ ደስ የሚያሰኝ ቢመጣ እንደገና ሁልጊዜ ምስጋና ያሁኗን ደቂቃ ይቻውናን ሰዓት ያሁኗን ደቂቃ በጌታ ፊት ሆኜ በቃል በመንፈሱ ልጽና ተተክኜ